ሻሎም ሻሎም የዩቲዩብ ቤተሰቦቼ እንግዲህ በድምፅም ሜሴጅን በማስቀመጥም ርቅ ያለሁኝ እግዚአብሔር እኔም ረድቶኝ እንደገና ደግሞ ድምፄን በእግዚአብሔር ጸጋ ላሰማችሁ መጥቻለሁ። ይሄ ቃል ባሳለፍኩበት ወጀብ ውስጥ ይሄ ቃል እግዚአብሔር ከሚናገረኝ አንዱ መልእክት ነውና አሁንም ለአንድ ሰውም ይጠቅማል ብዬ ነው። መዝሙረ ዳዊት በቁጥር ምዕራፍ 16 ቁጥር 8 ላይ እግዚአብሔርን ሁልጊዜ በፊቴ አየዋለሁ፣ በቀኜ ስለሆነ አልታወክም ወይም አልናወጥም ይላል ዳዊት። ይሄ ማለት ምንድን ነው? በተለያየ ችግር ውስጥ በምናልፍበት ጊዜ እንግዲህ ዳዊት በንግስና የተቀባ ሰው ነው፣ ግን በብዙ ሰልፍ ሲያልፍ እናያለን እና ስለዚህ ዳዊት እግዚአብሔርን ነው የሚያዩ በዛ ሁሉ ውስጥ እግዚአብሔር በቀኙ እንደሆነ፣ እግዚአብሔር በፊቱ እንደሆነ፣ እግዚአብሔር አጠገቡ እንደሆነ በጣም እያየ ነው። ይሄ ማለት በእግዚአብሔር ላይ እየታመነ ነው ማለት ነው፣ እየተደገፈ ነው ማለት ነው። እንደማይጥለው፣ እንደማይተወው፣ አሳልፎ ለዛ ሰልፍ እንደማይሰጠው ክብር ለእግዚአብሔር ይሁን እና በእግዚአብሔር ላይ ያለው እምነቱ ታላቅ ነው ማለት ነው። ስለዚህ አሁንም ወንድሞቼና እህቶቼ በተለያየ ወጀብ ውስጥ እናልፋለን። በብቸኝነት ውስጥ፣ በበሽታ፣ በረሃብ፣ በተለያየ ሰልፋችን ይለያያል። ኢዮብም ይናገራል የሰው ሕይወቱ በምድር ላይ ብርቱ ሰልፍ ነው ይላል እና በዚህ ሁሉ ውስጥ ለምታልፉ እኔ መልእክት አለኝ። ወጀቡንም፣ በሽታውንም፣ ብቸኝነቱንም፣ ችግሩንም ሳይሆን እግዚአብሔርን ማየት ይሆንላችሁ። በቃ እግዚአብሔር ደግሞ በቀኛችሁ ነው። ስለዚህ አትታወኩ፣ በእግዚአብሔር ላይ እመኑ። ክብር ለእግዚአብሔር ይሁን። እግዚአብሔር ያሻግራችኋል። እኔንም አሻግሮኝ ይሄው ለዚህ በቅቻለሁ። ሙሉ ምስክርነቴን ደግሞ እግዚአብሔር በሚረዳኝ ቀን እሰጣችኋለሁ። ተባረኩልኝ። በጌታ ፍቅር እወዳችኋለሁ። በርቱ፣ ያልፋል ሁሉም። አሜን። ኢየሱስ ጌታ ነው። እምነታችሁን አትጣሉ፣ አትናወጡ። በእግዚአብሔር ላይ ታመኑ በኢየሱስ